ጉድ 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 አለ። አይኔ ጉድ ነው ያየው። ይሄን ለቀ አይኔ ጉድ አየ። ምን ካላችሁኝ አዳምጡ። ትላንትና ነው መሰለኝ ዶክተር አሲያ ቤት 3 ሰዎች መጡ። ፌመስ ሰዎች። አይኔ ጉድ አየ። ያልጠበቅኳ ሴት አገኘኋት እዛ። አንደኛ የተረገዙን ባላባት ሙነወር ጀማልን የሚያገባ ሰው ካለ የሚያገባ ሴት ካለሽ እኔና አሲያን አናግሪና እሱ ጋር አገናኛቸዋለሁ። እነሱም ማግኘት አይቻልም። ቁጥር 1 ያዙ። እሱ የተረገዙን ባላባት የሚያገባ። ቁጥር 2 ኩኪስ፣ ቆንጆ አንስት ኩኪስን የሚያገባ ወጣት ካለ እኔን አሲያን አናግሮ እሷን ማናገር ይቻላል። በእኔ ላይ ነው ኩኪስ የምትገኘው። በፍጹም እነሱ ብታናግሩም ብትሉ አይመልሱላችሁም አበደን አለች። ቁጥር 3 ዙዙ የአባዩዋ ባላባት አሸባሪ ግብፅን ስታሸብራቸው የነበረችው አንስት እሷን ማግባት የፈለገ ሰው እኔን አሲያን አናግሮ የእሷን ቁጥር ማግኘት ይችላል ብላ። እኔ ኩኪስን አልጠበቅኳትም ነበረ እውነት ለመናገር ማለት ነው። እነሱን የሚያገባ ሰው አልጠበቅኳትም ነበረ ማለት ነው። እውነት ለመናገር ማለት አላቅም አልሙሁም አላህ ይዘውጃችሁ። ጥሩ ሷሊህ ባል አላህ ይወፈቃችሁ ያ ረብ ዓለሚን። እህቶቻችን በእንደዚህ አይነት እንግዲህ ራሳቸውን እያረከሱ አላህ ሷሊህ ባል ይስጣችሁ። አይባችሁን ሁሉ ነገራችሁን የሚሸሽግ ይሄ ዱዓዬ ነው። ግን ማለት አንዳንዴ የክብር ጉዳይ እስኪ እናውራ፣ ስለ ክብር ጉዳይ ትንሽ እናውራ እና ለምንድን ነው እስከዛሬ ያላገቡት እነዚህ ሰዎች? እስኪ ራሳችሁን ጠይቁ ብላ አለክ። ለምሳሌ ሙነወር ጀማል ሴት አትሆ ነው ወላ ምን ችግር ሆኖብህ ነው? እውነት ሴት አትህ ነው? ይሄ ላንተ ጥያቄ ነው። ሴት አትህ ነው ወላ ተረገዝ? እውነት ላንተ የሚሆን ተረገዝ ሴት እያታህ ነው? ተረገዛቸውን እያየህ ነው እያማረጥክ እየጠንኳት ነው? ጥያቄ ለኔ ነው ለአድርሱልኝ። ኩኪስን የመሰለች እንስት በነቢያችን ታሪክ ላይ በተለያዩ ሰዎች ላይ ታሪክ በዛ በቀላጼ ደምጧ ሰዎችን እንትን እያለች እንትን የምትል እንስት ቆንጅዬ እንስት። እንግዲህ መልኳን አላየሁም አላሁ አለም፣ ልብሷን ያየሁት። እሷ ያላገባችሁ እስከዛሬ ለምንድን ነው? እውነት ባላተሽ ነው? ያገርሽ የሚያቅሽ የምታቂው የምትተዋወቁ ሰዎች ባላተሽ ነው? ዙዙንም እንደዚሁ ማለት ነው። አሁን ሰዓት እኔ እንደኔ በሶሻል ሚዲያ የመጣይ ሴት ባናቷ ትክክል ትበል። ወላ አቢድ ትሁን ወላ አብደላህ ትሁን ወላ ቢሊየነር ትሁን ላ ወላሂ ትዳር ጨዋታ አይደለም። ትዳር አሁን ሰዓት እስኪ አንዷን ሴት ጠይቂያት 2 3 4 ወንድ ያላገባች አግብታ ያልፈታች ሴት በፍጹም አይገኝም። ወንዱም እንደዛው ማለት ነው። ትዳር ምግብ ቤት ነው ወይ? ሲቀነዝርባችሁ እየገባችሁ ምን ነው ሲበርድላችሁ እንደ ምግብ ቤት አደረጋችሁ ትዳር ነው እንዴ? ትዳር እኮ ነቢያቶች እዚህ ምድር ላይ የመጡበት ትልቅ ዓላማ ነቢያችን አለይሂ ሰላቱ ወሰላም እኮ አግቡ፣ ምርጧን ሴት የምትወልደውን ዘሯ ምርጥ የሆነው መርጣችሁ አግቡ ነው ያሉት እንጂ ዝም ብላችሁ ከየሜዳ እየጎፈፋችሁ እያገባችሁ ስትመች ሲቀነዝርብህ አግብተህ ሲበርድልህ የምትፈታ ምግብ ቤት አይደለም እኮ ትዳር ጎበዝ። እስኪ እናንተ ፍረዱኝ፣ ካጠፋሁስ አርሙኝ። እንደኔ እስቲ ውድ ሆኑ ሐቂቃ። ኧረ ተው እንደው በሶሻል ሚዲያ የመጣች ሴት ሚስት ትሆናለች ብላችሁ እንዳትሳሳቱ ያ ጀማዓ። 30 ይሄ ኒቃቢስት በተለያዩ አብደላህ እየመሰሉ ወንዱንም ሴቱንም አትመኑ። የሰው ልጅ ልክ እንደ መጽሐፍ ነው። መጽሐፍ ገለጽ ስታረጉት እንግዲህ የያዘውን ስታነቡት ጉዱን ታዩታላችሁ። የሰው ልጅ እንደዛ ነው። ግን ሌሽ ሐሳቡን እሰማለሁ። እኔ ካጠፋሁ ይቅርታ ጠይቃለሁ። ግን በእንደዚህ ሁኔታ ላይ የሚመጣ ትዳር እንዴት ነው? እባካችሁ እስኪ ሐሳብ። ሰላም አለይኩም
የተወለደችበት ጸጉር መላጨት አለበት ወይስ የለበትም? የሴት ልጅ አይላጭም፣ የወንድ ልጅ ነው የሚላጨው። ነቢያችን ሰለላሁ ዐለይሂ ወሰለም ወይሕለቁ ወይሰማ ይሕለቁ ሐራም ነው ወይስ ሐላል ነው? ጥያቄ ነበር። ይላጭ የተባለው የወንድ ልጅ ነው። ይላጭ የተባለው የወንድ ልጅ ነው፣ የሴት ልጅ አይደለም የሚላጨው። ሌላ ደግሞ የምማርበትን እንትን ብታመቻችልኝ። እኔ አሁን ቅርብ ጊዜ ነው ወደ እስልምና የገባሁትኝ እና ቁርአኑን መማር እፈልጋለሁኝ እና በዛን ብታመቻችልኝ። ዛህራን አስገባት አንድ ልጆች ዛህራ ትግባና ግሩፕ ያውና ቆይ ታስገባለች። የአንዶች የሚማሩበት ግሩፕ ይኖራቸዋል። እሺ ፕሮ ጥያቄ አለ ከላይ? ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እኔ ባለትዳር ነበርኩኝና በመሀላችን ችግር ተፈጥሮ ኒካ እንዲወርድልኝ ጠይቄ ነበር። ከጠየኩም አመት ሞልቶኛል። አልፈታሽም አለኝ። ብር ትከፍያለሽ እያለኝ ያስቸገረኝ። እሱ ለራሱ ሚስት አግብቷል። ግን እሺ እምቢ ካለሽ ሸሪያ ፍርድ ቤት በመሄድ ወይም የሸሪያ ፍርድ ቤት ውክልና ለቤተሰቦች በመስጠት ሸሪያ ፍርድ ቤት ሄደው ያስፈቱሻል። እሺ ሁለት ልጆች ነበሩ። እነሱን እንዳላገኛቸው ያደርጉኛል። ሐራም አይሆንበትም? ይህ ሐራም ነው እንጂ ነቢያችን ሰለላሁ ዐለይሂ ወሰለም እናትን ከልጇ የለየን ሰው በጣም ነው እንትን ያሉት። ትልቅ ዛቻ ዝተውበታል። በጣም ከባድ ወንጀል ነው። ልጆችን ከእናት መለየት በጣም ከባድ ወንጀል ነው። ምን አይነት ክፋት ነው! በኋላ እናት ከልጇ አትለየም በፍጹም። ነገ ከአላህ ዘንድ ሰው በጣም ከባድ ቅጣት ይጠብቀዋል። አዎ ካገኛቸው አመት ሞላኝ። በቃ አላህ እንትን አይዞሽ። አይዞን አይዞን። ምን ያድርግና ነው ሴት ልጅን ከልጆቿ መለየት? ወንድ ልጅ እንኳ ይሻላል፣ አባት ይሻላል። እሺ ፕሮ ሰላሙ አለይኩም። ወአለይኩም ሰላም። እኔ አድናቂ ነኝ። ሽክራን። ጥያቄ እንኳን የለኝም፣ ለማዳመጥ ነው የገባሁት። እሺ መርሐባ። እሺ ልጆች እዚህ ኢሻ እዛን ብሏል። ምናልባት ከኢሻ በኋላ ልንገናኝ እንችላለን። ሰላም አለይኩም ወረሕመቱላሂ ወበረካቱ። ሰላሐዲን
ኢየሱስን ተቀበሉ ብለህ ነው የጻፍከው ኮሜንት ላይ ኦኬ። ኢየሱስን መቀበል ማለት ምን ማለት ነው? ኢየሱስ ክርስቶስ ያስተማረውን ትምህርት መቀበል ማለት ነው አይደለም? ወንጌል ላይ የወንጌል ሰው መቀበል እሱን መቀበል ማለት ነው። ስለዚህ ኢየሱስ ክርስቶስ ያስተማረው ትምህርት መካከል ሁሉንም ትቀበላለህ ማለት ነው አይደለ? ሁሉን ይቀበላሉ። በጣም ጥሩ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምላክ እንዳለው ይናገራል። አምላክ እንዳለው ይናገራል። ኢየሱስ ክርስቶስ አምላክ እንዳለው ትቀበላለህ ማለት ነው። የጌታ በርታ ሄሎ ሄሎ ጠንክር። ኔትወርክ ይሰማል? በእናትህ ቀይ ያበራብኝ ነው። አብሽር አብሽር ጌታ ያሱ። እሺ ኢየሱስ ክርስቶስ አምላክ አለኝ እያለ ያስተምሯል። ምን ትላለህ? አምላክ አለው ኢየሱስ ብለህ ታምናለህ? ይሰማል? ይሰማል በል ጠንክር። እርሱ እግዚአብሔር ልጅ ነው። ልጁ ነው፣ አጎቱን አክስቱ ነው ብዬ አይደለም የጠየቅኩት። አሁን አምላክ እንዳለው አስተምሯል ኢየሱስ ክርስቶስ። በሥጋው የተገለጠ እግዚአብሔር ልጅ ነው። አልጠየቅኩም እሱን። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። አምላክ አለው ብለህ ታምናለህ ወይስ አታምንም? ወንጌል አባቱ እኮ ነው። የአምላክ የምለው አባቱ እኮ ነው። ወደ አባትና ወደ አምላካችሁ አይደለም። ጥያቄ ግልጽ ነው። ጥያቄ የኢየሱስ ክርስቶስ አምላክ ይባረክ ይላል ኤፌሶን ምዕራፍ 1 ቁጥር 3። ልክ ነኝ። እሺ ማን ነው የኢየሱስ ክርስቶስ አምላክ? ማን ነው የኢየሱስ አምላክ? አምላኩ ማን ነው? አብ ነው። አይዋ። ስለዚህ ኢየሱስ ክርስቶስ አባቱና አምላኩ እሱ ነው። ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? አይ ማለት እርሱ ቀደም ሲል አምላክ የነበረ ግን ለእኛ ስል ክብሩን አውርዶ ወደ ምድር መጣ ማለት ነው። እንደዛ ይላል። እንደዛ ሳይሆን እያለ ያለው ኢየሱስ ክርስቶስ አምላክ እንዳለ ይናገራል። ቀድሞ የነበረ ማለት ነው። ቀድሞ ስለመኖር አይደለም ጥያቄ። ኢየሱስ ክርስቶስ አምላክ እንዳለው ካስተማረ እንግዲህ አምላኩን ፈልግ ፍታው እሱንና ማለት ነው። ማን ነው የኢየሱስ ክርስቶስ አምላክ ብላ ኢየሱስ ክርስቶስ አምላክ? አንተ እኮ አሁን ለማለቴ ኢየሱስ ክርስቶስ አምልኩኝ ብሎ ነው የምታመልከው ወይስ ወደ ምድር ከመጣ በኋላ ነው? ወደ ምድር ከመጣ በኋላ ነው አምላክ ያለው እንጂ ከዛ በፊት የአምላክ ባህሪ የነበረው አምላክ የነበረ ነው። እንደዛ ይላል። ከዛ በፊት አምላክ ነበር የሚለው እኔ ትጋር ያገኘው መና ከንኮ ጅነችቲ አላላ ወጅን ጅራታ ቱሬ ጀቹን አባ መና ኮቲ ኑድ አኒ ማለቀ ከና ከንደለ አና ማለቀ ከና አባ መና ኮቲ ከኔ አባ መና ከንኮ ፋሚሊ ጀቹን ፍረ ሳኒ ብራ ካነ የሮ ሰን ወጅብ የላ ጅራ ወልማ ገሌት ማን ከኔ የቹ ማለቀ ከና ወልማ ገሌን መተርገነ ማለት ንፉንኪያ ማለቀ ከነና መሰንት የሮ ረገኑ ነምሱን ቢየ ጅራ የሮ ኑገሉ የሮ አባ መና የገሉ ማለት እሱን የሮ ጋፈኑ ተሞቱዩ ማለት እንጅሩ namni kun ammoo maallaqa kana naa kafaluu hin danda'a. Fakkeenyaaf ittiin naa kafaluun hin qaba namni kun. Abbaan manaa kiyya yoo gaafatu sii kafalaa jedhaan hin kafalu hin jedhu sii kafala jedha. Haati kun ammoo haqa kiyya. Maallaqa kana abbaa manaa kiyya kana yoo irraa naaf fuudhuu baatee jechuun faamilli gara seeraatiin haa ta'u gara jaarsummaatti naa ta'u maallaqa kiyya kana fudhachuu danda'an naaf eeyyamama gaafachuu nama sana. አለቀ። ጋፊ ብራሌን ቀባ ጋፊን ቀባ
አካም ቡልቴ ነገ አልሐምዱሊላህ። ማሻአላህ። አሁን ለማንኛውም ትርጉም በስለሽ ኦሮሞኛ የምትችሉ ልጆች አንድ ገዝት ግቡ። ችግር የለውም። በረኛ ማውራት አልችልም እንጂ ምን እንደምትል አውቃለሁ መልሱ ምን እንደሆነ። እሺ ኦኬ። እኔ ስለማልችል ነው ኦሮሞኛ እና ኦሮሞኛ የምትችሉ ልጆች ግቡ። ውሴ እኮ በአማርኛ ስትመለስ እኮ እኔ ይገባኛል። በአማርኛ በደንብ ማውራት አልችልም እንጂ እኔ እንትን አይደለም አልችልም እና ኦሮሞኛ አልችልም። እሺ አሁን የተናገርኩት ራሱ አልገባኝም። ያን ብር